እርሱ ብቻውን ነበረ ይላል። እስቲ ከኔ ጋር በሉ እርሱ በሉ ብቻውን ነበረ። ማን ይመስላችኋል? ብቻውን ነበር የተባለለት ማን ይመስላችኋል? እስቲ መድኃኔዓለም በሉኝ። አይሰማም። መድኃኔዓለም በሉ። ኢየሱስ በሉ። እንዲህ ነው የሚለው ኢየሱስም ብቻውን ነበረ ይላል። ምን ነበረ? ብቻውን። ይሄ ስም ተራ ስም አይደለም። ከኔ ጋር ናችሁ? ኢየሱስ የሚለው ስም መለኮትና ትስብእት ተዋህደው የተጠሩበት የስጋዊ ስም ነው። ይሄ ስም ተራሮችን ያንቀጠቀጠ ስም ነው። ይሄ ስም የሲኦልን መሰረት ያናጋ ስም ነው። ይሄ ስም ባህርን እንደ ግንብ ያቆመ ስም ነው። ይሄ ስም ኃይለኛውን አስሮ ምርኮን የበዘበዘ ስም ነው። በዚህ ስም የኔና የናንተ ገዳይ፣ በዚህ ስም የኔና የናንተ ጠላት ዲያብሎስ የታሰረበት ስም ነው። ኢየሱስ ያንተን ስም ሰምቶ ሞት ይደንግጥ። እስቲ ሞት ይደንግጥ በሉ። መድኃኔዓለም በሉ። ያንተን ስም ሰምቶ ሞት ይደንግጥ፣ ቀላያት ይሰንጠቁ፣ አለማመን ይራቅ፣ ወንጀለኛ ይቸገር፣ ቁጣ ጸጥ ይበል፣ ቅናት ጥቅም አያግኝ። ከተከበረው ስሙ በላይ አማኑኤል ከሚለው ስም በላይ መድኃኔዓለም ከሚለው ስም በላይ ክርስቶስ ከሚለው ስም በላይ ኢየሱስ ከሚለው ስም በላይ ወርቅን የሚወዱ ይነቀሉ። ይሄ ስም ተራ ስም እንዳይመስላችሁ። ከኔ ጋር ናችሁ? ይሄ ስም ክብራችን ነው። ይሄ ስም ሞገሳችን ነው። ግርማ ሞገሳችን ነው። መድኃኔዓለም መታያችን ነው። መድኃኔዓለም መድመቂያችን ነው። መድኃኔዓለም ወገኖቼ በሌሎች ቤት ኢየሱስ ይሰበካል፣ እኛ ቤት ደግሞ ይኖራል። ሌሎች የሚያወሩት ኢየሱስ አላቸው፣ እኛ ደግሞ የምንኖረው ኢየሱስ አለን። ክብር ለመድኃኔዓለም ይሁን። የምንኖረው በሌሎች ስፍራ ስትሄዱ የሚጠሩት ኢየሱስ አለ፣ እኛ ደግሞ የምንበላው ክርስቶስ አለን። ምን የምንለው? ሌሎች ይጠሩታል፣ እዚህ ቤት ግን ክርስቶስ ይበላል። የህይወት ምግብ ነው። እዚህ ቤት ክርስቶስ ይጠጣል፣ የህይወት መጠጥ ነው። እዚህ ቤት ክርስቶስ የህይወት ልብስ ነው። ልብስ ዘይታንመ ወክዳን ዘይተፈትለ፣ ያልተፈተለው ልብስ፣ የማይቀደደው ልብስ፣ የማያረጀው ልብስ ማን ነው ስሙ? አረግ አይሰማም። በዚህ ስም የሞት ኃይል ይሻርላችሁ። አሜን አትሉ? የልጅ ምርቃት ብለህ ነው አይደል? አመለጠ። በዚህ ስም የሞት ኃይል ይሻርላችሁ። በዚህ ስም መርዝ ያላቸው የጥፋት ኃይላት ሁሉ ይድከሙላችሁ። በዚህ ስም ኃይለኛው ሁሉ ይንበርከክላችሁ። ኃይለኛው የሚንበረከክበት ስም፣ ይሄንን ስም የያዘ ሰው፣ ይሄ ስም የጸና ግንብ ነው። ጠላትን ሳይታገል የሚጥለው አንበሳው ኢየሱስ፣ ሳይታገል የሚጠራው መድኃኔዓለም። ወገኖቼ ከንፈር የሚነክሱባችሁ፣ ጊዜ ጠብቀው ሊገሏችሁ የሚፈልጉ፣ ጉድጓድ ምሰው የሚጠባበቁ፣ ገለው አፈር ሊያለብሷችሁ የሚፈልጉ ክፉ ሰዎች መንደር ውስጥ አሉ። እናንተ የተሸፈናችሁ በከበረው በአማኑኤል ደም ነው። የክርስቶስ ደም ሸፍኖን ከጠላት ጠብቆናል። በደሙ የተሸፈናችሁ ብቻ፣ በመድኃኔዓለም ደም በከበረው ደሙ የተሸፈናችሁ ብቻ፣ ከጠላት የተከለላችሁ ብቻ ከፍ አድርጋችሁ እግዚአብሔርን አመስግኑ። ብትበላ ባትበላ የሚያዝንልህ ሰው ዳቦ የሚገዛልን ወንድም አታገኝም። ወንድሜ እንጀራ አልበላውም እስቲ ምሳ ጋብዘኝ ብትለው በምሳ የጨከነብህን ማታ ሲፈልግ እናገኘው ድራፍት ይጋብዛል። ዳቦ ያልገዛልን ተርበ እንጀራ የከለከለክ ሰው የምትወድቅበትን አያችሁ፣ የምትጎዱበትን ነገር ዓለም እንደዚህ ነው ወገኖቼ። እስቲ አካባቢያችሁን ተመልከቱ፣ ጠላቶቻችሁን ተመልከቷቸው። አይናችሁን ጨፍናችሁ ለማደር አይንን ለመክደን ትፈራለህ። አይናችንን የምንከድነው አማኑኤልን ተማምነን። የሰማችሁ ነው። መሽቶ የሚነጋው ማን ስላለ ነው? ወጥተን የምንገባው ማን ስላለ ነው? ማን ነው ዋስትናችሁ? ዋስትናችን እግዚአብሔር ነው። ዛሬ በረከት የምታጡ በረከት ያጣችሁ፣ ስለ በረከት ጉዳይ የምታለቅሱ፣ እንደው እጄ ላይ እኮ ሳንቲ ያገኛለሁ የት እንደሚገባ አላቅም፣ እጄ ላይ የሚገባው ይበተንብኛል፣ ገንዘብ አገኛለሁ ሰራለሁ የት እንደሚደርስ አላውቅም የምትሉ
ገንዘብ ስታገኙ አያያዙን አላወቃችሁበትም። እየሰማችሁኝ ነው? አንድ ሰው ኪሱ 100 ብር ቢኖር ስንት ብር አለ ብዬ በጠይቀው ስንት ብር ነው መልስ መሆን ያለበት? 90 ብር። እስቲ በሉ 90 ብር። 100 ሜሱ ነው እንዴ? 10 የማን ነው? አያችሁ፣ ለዚህ ነው በረከት ያጣ ነው። በኑሮ ሸለቆ ውስጥ የደረሰልሽ እሱ ብቻ ነው። ስትቸገሪ የደረሰልሽ እሱ ብቻ ነው። ስትታመም አልጋን ጥፎ ያስታመመ እሱ ብቻ ነው። በሐዘንህም ሰዓት መጥቶ እንባ የጠረገልህ እሱ ብቻ ነው። ማን ረዳህ? ማን አገዘህ እዚህ ለመድረስ? የትኛው ቤተሰብ ነው? የትኛው ዘመድ ነው ከጎን የቆመልህ? የማያልፉ የማይነጉ ምሽቶችን ከማን ጋር ነው ያሳለፍከው? እሱ ብቻ። እስቲ አማኑኤል ብቻ ደግፏችሁ እዚህ የደረሳችሁ፣ መድኃኔዓለም ብቻ ጠብቆ እዚህ ያደረሳችሁ አመስግኑት። እሱ ብቻ። ከሌለን የሚፈልገናል እንዴ? ንገሩኝ እንጂ። በነገራችን ላይ ድሃ አይሰማም፣ አይደመጥም። ታውቃላችሁ? የሌለው ሰው እውነት ተናግሮ ይደመጣል? እውነት ቢያወራ እንኳን አይሰማም። ባለጠጎች ፊት ለፊት የተሰበሰቡ ሰዎችን እዩዋቸው፣ ታዘቧቸው እስቲ። ባለጠጋው እየዋሸ እውነት ተብሎ ይነገርለታል አይደል? አቤት ሲወደስ የማያስቅ ነገር ተነግሮ ሲስቁለት አይታችሁ ታውቃላችሁ? በቃ ላለው ሰው ነው ሰው የሚስቀው። ለሌለውማ ማን ያዳምጦት? ህመሙን ማን ሰምቶት? ችግሩን ማን አዳምጦት? የውስጡን ብሶት ቁጭ ብዬ ላውራ ቢል የኔ ቢጤውማ አይሰማውም። መስኮታቸውን ከፈት ያረጉና ወደ ምስራቅ ወደ ፀሐይ መውጫ ወደዛ ይመለከቱና የኔ ጌታ ልጅ የለኝ የወላድ መካን፣ መጋቤ አንተ፣ ጠያቂ አንተ፣ ዘመዴ አንተ፣ ልብሴ አንተ፣ ጉርሴ አንተ፣ ሁሉ ነገር የሆንከው አንተ፣ ደግሞ አነጋህልኝ ተመስገን። ደግሞ ማንንም ጠይቆ ቁርስ ያበላኛል? አንተነ መጋቤና የጣዋት ቁርሴን አደራ ይሉታል መድኃኔዓለም። ከዛ በኋላ በሩን መስኮቱን ይዘጉና በሩን ክፍት ሲያደርጉ ልክ በሩ እንደተከፈተ በራቸው ላይ የሆነ ሰው ይመጣል። እማዬ ሁሉ ቀን ጠይቆታለሁ ብዬ እያሰብኩኝ አልሞላል ብሎኝ ዛሬ እንደው እግዚአብሔር ፈቃዱ ሆነና ልጠይቆት እቺን እስቲ ለጠዋት ቁርስ ይበሏት ይመርቁኝ ይላቸውና ይወጣል። በመስኮት ይጠይቁና በበር ይቀበላሉ። ቤት ጠይቀው በትንሿ መስኮት የለመኑት ጌታ በትልቁ በር በረከት ያስገባላቸዋል። እና ምን ይላሉ? አይ የኔ መጋቢ፣ አይ ቸሩ መድኃኔዓለም ተመስገን፣ ፊቴን እንኳን ሳልታጠብ ቁርሴን አዘጋጀልኝ የኔ ጌታ ይሉና ፊታቸውን ታጥበው ጸሎታቸውን ጨርሰው አመስግነው የመጣላቸውን በረከት ይበላሉ። ጎረቤታቸው ደግሞ የማያኖሩ ናቸው ብያቸዋለሁ። እዛ ቤት ደግሞ ስትገቡ የማያስበላ በሽታ አለ። እንኳን ጮማውን ሊቆርጡ ጠጅ ሊጨልጡ ሽሮም አታስበላ በሽታ አለ። ስንመቀኝ እኮ ሳንበላው ልንሞት ነው አይደል? ለሰው ጉድጓድ ስንምስ በምቀኝነት በተንኮል በክፋት ዘመናችን እያለቀ ነው። እና ይገርማቸዋል። እኚህ እናት ቤቱ አያዋቸው አይቀቡም፣ ግን የወዙ ናቸው። አያችሁ? ማን ስላላቸው? እግዚአብሔር ስላላቸው። እና ሁል ጊዜ ግራ ይገባቸዋል። ወጥተው አይለምኑም፣ ወጥተው አይሰሩም፣ ግን ይበላሉ፣ ይጠጣሉ። እኚህ ሴትዮ ቆይ ከየት አምጥተው ነው ይሞታሉ ብለን ስንጠብቅ ጭራሽ እያበቡ፣ ጭራሽ እየፈኩ፣ ጭራሽ እያማረባቸው። ነገሩ ምንድነው? ሚስጥሩ ምንድነው ካላችሁ እሱ ብቻ። ማን ብቻ? የሚያኖራቸው ብቻ። ጠያቂ የለም፣ ልጅ የለም፣ ብቻ? መድኃኔዓለም ብቻ። ከበቂ በላይ ነው አይደለም? እና አንድ ቀን በመስኮት የምትጸልየውን ጸሎት ትሰማና ቆይ እቺን ሴትዮ ላሳፍራት፣ በቃ በመስኮት እየጠየቀች በበር እየተቀበለች ነውና ይሄንን ነገር አዋርዳታለሁ አለች። እሺ ያሉና ወዴት ሄዱ? እኚህ እናት በር ላይ ተደበቀች። መሽቶ ነጋ፣ መስኮቱ ተከፈተ። እማዬ እጃቸውን ዘርግተው ወደ ሰማይ መጸለይ ጀመሩ። ጌታዬ ዛሬም ነጋልኝ፣ እድሜ ተቀጠለልኝ ሳይገባኝ የኔ ጌታ አመሰግናለሁ መድኃኔዓለም፣ ቸሩ መድኃኔዓለም፣ ክብር ላንተ ይሁን መድኃኔዓለም እያሉ ያመሰግኑትና በልማን ዘመድ አለኝ የቀን ውሎዬን የተለመደውን ቁርሴን ምሳዬን በላምጣ ይሉታል። ማንን? መድኃኔዓለምን። እና ከዛ በኋላ እንዲህ ሲሉት የጠየቁትን ጥያቄ ሰምታ ነበርና ጎረቤትየው ከቤቷ የሞላ ነገር ነው በፔስታል አምጥታ በሯ ላይ ድብቅ አረገችና ጉዷል ያለች። በሩ ጸሎቱ አለቀ፣ መስኮቱ ተዘጋና ምኑ ተከፈተ? በሩ ሲከፈት በር ላይ የሆነ የተቋጠረ በረከት
በሆነ ላስቲክ አለ። መድኃኔዓለም ማለት እስከ ዛሬ ሰው ልከ ነበር የምታመጣው፣ ዛሬ ብለብለ አንተ አመጣህ ማለት ነው። እስከ ዛሬ በሆነ ሰው ላይ ነበር ምልክልኝ፣ የሆነች እናት፣ የሆነ ወጣት፣ የሆነ ሽማግሌ፣ የሆነ ሰው ብቻ እየላክ ነበር እስከ ዛሬ ድረስ ምትመግበኝ። እንዴት ብትወደኝ ነው በሬ ላይ ደግሞ አምጥተህ የጠየቅኩትን ጥያቄ አስቀምጠህልኝ የሄድክ? አረ የናዝሬቱ ተስፋ የመድኃኔዓለም አረ የድንግል ማርያም ልጅ ምስጋና ይድረስ፣ ሌላ መሰጠ አንዳች ነገር የለኝ ብለው መሬት ላይ የነበረውን በረከት አፈፍ አድርገው ሲያቅፉ ማልተደብቆ እያየን ነገሩኛ ጎረቤት አንቺ ጉደኛ ደግሞ መድኃኔዓለም ሰጠኝ ልቺን ልትይ ነው? እኔ ነኝ ያስቀመጥኩት፣ አስቀምጪው አለች። አረረረ መድኃኔዓለምን አውቀዋለሁ። እስቲ አውቀዋለሁ በሉ። አታውቁትም? አልደረሰላችሁም? አልመገባችሁም? የሚበላ የሚላስ የጠፋበት የረሃብ ታሪክ ቤታችን ገብቶ ያለፈልን እሱን ይዘን ነው። አንድ ቀን ስሙን ይቸግሮን፣ ሽልንግም እኮ ይቸግራል። እውነት አይደል ወገኖቼ? አዎ ፓራሴታሞል መግዣ፣ የራስ ምታት ኪኒን መግዣ፣ ያችን እንኳን ሰዎች ነፍገዋችሁ አይከለክለኝም ብላችሁ የምታምሩት ወዳጅ ጋር ሄዳችሁ ብድር ስትጠይቁት ፊት ነስቷችሁ አልቀሳችሁ መታችሁ በባዶ ሆዳችሁ አልቀሳችሁ ያደራችሁባት ሌሊት የለችም? ያ ሁሉ መከራ በማን አለፈ? ሲያሳልፍልን ማ ብቻ ነበር? አብሮን የነበረው ማ ብቻ ነው? እሱ ብቻ፣ መድኃኔዓለም ብቻ፣ መድኃኔዓለም ብቻ። ታዲያ መድኃኔዓለም ሰጠኝ ብለሽ ነው አሁን ኤምፔስታል ያልሽው? አዎ መድኃኔዓለም እኮ ንጉስ ነው። እስቲ ንጉስ ነው በሉ። እግዚአብሔር እሰ ንጉሥ ውእቱም ቅድመ ዓለም። ቅዱስ ዳዊት በመዝሙር 73 ቁጥር 12 ላይ ዓለም ሳይፈጠር ንጉስ ነው። ዓለምንም አሳልፎ የሚኖር ንጉስ ነው። አዎ የኔ ጌታ ንጉስ ነው። እና ምንድነው የምትይኝ? እና ከዙፋኑ ወርዶ አመጣልኝ ልትይ ነው እንዴ አለቻት ጎረቤት። አይደለም። እናሳ አንቺ አሽከሩ በአንቺ አሽከሩ ልኮልኝ ነው አለች ይባላል። እግዚአብሔር እንዲህ አድርጎ እግዚአብሔር ይመግባል። እንዴት አድርጎ አያችሁ? እንዴት አድርጎ እንደሚመግበን አየን። እኛ ከታመንበት ይሄንን ጌታ እሱም ብቻ በህይወታችን ካነገስን፣ እሱም ብቻ መስማት ከቻልን፣ በእርሱ ብቻ ነገራችን ማስደገፍ ከቻልን፣ እርሱ ብቻ መተማመኛችን ከሆነ፣ እርሱ ብቻ መጋቢያችን ካልነው እንዴት ሊመግበን እንደሚችል አያችሁት ወገኖቼ? አንዳንድ ጊዜ በትዳራችሁ የሚነፍስ ነፋስ አለ። የወሬ ነፋስ፣ ያሉባልታ ነፋስ፣ የነገር እሳት በህይወታችሁ ውስጥ ትዳርን የሚያነቃንቅ የወሬና ያሉባልታ እሳት ነፋስ ሊነፍስ ይችላል በህይወታችሁ። አያችሁ? ብዙ ጊዜ ነፋስ አልነፈሰም በትዳራችሁ። ወረኞች ገብተው ነፋስ አላነፈሱ ይሆናል በሚዋደዱ ፍቅረኛሞች መካከል፣ በሚዋደዱ በሚፋቀሩ ባልንጀራሞች መካከል ጋብቻቸውን መስርተው በቅዱስ ቁርባን በስጋው ደሙ ታትመው በሚኖሩ ባልና ሚስት መካከል ወሬ ይዘው ገብተው ሊለያዩ የወሬ ነፋስ አንፍሰው ቤታቸው ልክ መርከብ የተባለችው የትዳራቸው ጎጆ መነቃነቅ ስትጀምር ዋስትናችሁ አማኑኤልን ብቻ ጥሩት። እሱ ብቻ በህይወታችሁ ከገባ፣ እሱ ብቻ በትዳራችሁ ከገባ ያቺ የምትወዛወዘዋ ነፋስ የሚያወዛውዛት መርከብ መጽናት ትጀምራለች። ኑሯችሁ አደጋ ላይ ካለ ይህንን ጌታ ግባ በሉት። ቤታችሁ ውስጥ ያለው ነገር እንዲስተካከልላችሁ፣ ቤተ ዘመድ ገብቶ ሽማግሌ ገብቶ ያልተስተካከለው ነገራችሁ ላይ መድኃኔዓለም ደግሞ አንተ ግባ በሉት። ዛሬ እንዴት ባለ ጭንቀት ውስጥ እንዴት ባለ መከራ ውስጥ እንዳላችሁ ሰው ያውቅም፣ ግን መድኃኔዓለም ያውቃል። እውነት ሐሰት ከሰው የምንደብቀው ምስጢር አለ። ሰው እንዳይሰማብን የምንፈልገው ማውራት የምንፈልገው ከሱና ከሱ ብቻ እና አንዳንድ ቀን በጣም ጭንቀት ውስጥ ተዋጡና ሌሊቱ አልነጋ ይለላችሁና በጣም በሌሊት ገስግሳችሁ መድኃኔዓለም ጋር ትመጣላችሁ። እግራችሁ እየተብረከረከ ጸሎት እስኪጠፋባችሁ ድረስ እንባ ብቻ ይቀድማችሁና ታለቅሳላችሁ። ከዛ በኋላ ስትነሱ የማታውቁት ነገር ሰላም ይከባችኋል። ጭንቀቱ ሁሉ ይለቃችኋል። ከብዷችሁ የነበረ ነገር ሁሉ ይለቃችኋል። ምንድነው ካልክ አጠገብ የነበረው እሱ ብቻ ነው። ማ ብቻ? የሚረዳህም አማኑኤል ብቻ ነው። ብትነግሯቸው ማን ይረዳቸዋል? ማን ይሰማል?
ቸገረኝ ብትለው አይሰማህም፣ አይረዳህም። ችግርን ለሰው ብታካፍል ይሄው ለሌሎች መልሶ ይነግርብሃል እንጂ ምንም መፍትሄ የለም። መፍትሄው አማኑኤልና አማኑኤል ብቻ ነው። እቺ ቤተክርስቲያን አካለ ክርስቶስ ናት። የሰማችሁ ነው። የክርስቶስ ምንድነች? አካል። ክርስቶስ ራስ የሆነላት ቤተክርስቲያን ናት። ስትመጡ እንዲሁ አትመለሱ። ይሄንን የክርስቶስ አካል የሆነችን ቤተክርስቲያን በእጃችሁ እየዳሰሳችሁ ህመም የሚሰማችሁ ቦታ፣ ውጋት የሚሰማችሁ ቦታ፣ ጭንቀት የሚሰማችሁ አካል ላይ ወይ ደግሞ እየደማ ያልዳነ ቁስል ካለ ያንን ቦታ ክርስቶስን ቀሚሱ ነው ዳሰው። እቺ ቤተክርስቲያን የክርስቶስ አካል ናት። በከበረ ደሙ የተመሰረተች፣ በደሙ ፈሳሽነት የተመሰረተች ናት። የክርስቶስ ደም የፈሰሰባት፣ ደሙ የነጠበባት ቤት ናት። ስለዚህ ቤተክርስቲያን ግንቦቿን፣ ቅጥሮቿን በእጃችሁ ስዳስሱ የማንን ቀሚስ እንደዳሰሳችሁ አምናችሁ ዳስሱ። ንገሩኛ። የክርስቶስን ደግሞ የዳሰሱት ሁሉ ምን አሉ ተብሏል? ዛሬ በዚህ ጉባኤ ውስጥ ሁሉ የምትታመሙ፣ የምትጨነቁ፣ በህመም ውስጥ ያላችሁ፣ ፔንኪለር የሰለቻችሁ፣ መድኃኒት የሰለቻችሁ፣ ማስታገሻ የሰለቻችሁ፣ የሁሉ ባለቤት፣ የሁሉ መድኃኒት፣ የሁሉ መፍትሄ፣ ጭንቀታችሁን ሁሉ የሚያስወግደው የድንግል ማርያም ልጅ መድኃኔ ዓለም እሱን ዳሳችሁታል። በእምነት ያስወግድላችሁ ጭንቀታችሁን፣ መከራችሁን ከህይወታችሁ ሁሉ ያርቅላችሁ። የምትተክዙበትን፣ የምትጨነቁበትን፣ ለብቻችሁ የምትብሰለሰሉበትን ጭንቀት ሁሉ ከመንገዳችሁ ላይ ያስወግድላችሁ። አልወጣውም ያላችሁትን ነገር ሁሉ በዚህ ዘመን መድኃኔ ዓለምን ይዛችሁ እንድትወጡ፣ መድኃኔ ዓለምን ይዛችሁ ወደ ከፍታ እንድትሄዱ እሱ ይርዳችሁ። ማንን ይዘን ወገኖቼ? እሱ ብቻውን ነበር አይደለ? ከዛሬ በኋላ ዘመድ የለኝም እንዳትሉ፣ ከዛሬ በኋላ ጓደኛ የለኝም እንዳትሉ፣ ከዛሬ በኋላ ሰው የለኝም እንዳትሉ፣ ከዛሬ በኋላ በቃ አፍቃሪ የለኝም ወዳጅ የለኝም እንዳትሉ። እሱ ብቻ በቂያችን ነው። እውነት ሐሰት? እሱ ብቻ በቂያችን ነው። እውነት ሐሰት? ለኑሯችን በቂ ብቻ ሳይሆን ከበቂ በላይ ነው። ክብርና ምስጋና ለመድኃኔዓለም ይሁን። ከበቂ በላይ ነው። እንዲህ ሆነን ሙሽራውን ብንጠብቀው አይሻለንም? ነጭ ለብሰን ብንጠብቀው አይሻለንም? ስጋውን በልተን ብንጠብቀው አይሻለንም? ደሙን ጠጥተን ብንጠብቀው አይሻለንም? የቀማነውን መልሰን ብንጠብቀው አይሻለንም? የበደልነውን ክሰን ብንጠብቀው አይሻለንም? ይቅር ተባብለን ብንመጣ አይሻለንም? ግብተ ይመጽእ ከመሰራቂ፣ ሌባ በድንገት እንደሚመጣ ክርስቶስ ይመጣል። እነግራችኋለሁ፣ ይመጣል። አማኑኤል የተነገረን ድንገት ተብሎ ነው። ወገኔ አያዋጣም። ዓለም አታዋጣህም። አሁን ያለህባት ዓለም እረፍት አልሆነችም፣ ሰላም አልሰጠችም። ተዋትና ወደ አማኑኤልና የያስካት የተደገፍካት ዓለም አታጽናናህም። ስታለቅስ አብራ የምታለቅስ ዓለም የለችም። ተዋትና ና ወደ መድኃኔዓለም። እረፍት ያለው መድኃኔዓለም ጋር ነው። ና ወደ ድንግል ማርያም፣ ወደ እናትህ ወደ እቅፏና ና ወደ አማኑኤል፣ ወደ ቅዱሳኑ ህብረትና። በቃ የተለወጠ ክርስቲያን ማለት ይሄ ነው።